ተጨባጭ መረጃ አዳዲስ እይታ ትክክለኛ አቅጣጫ አናቶሊ ሚዲያ ያበታ ምንድነው? ይህችን አጭር ቪዲዮ ሲጨርሱ ያበታ ማለት ምን ማለት እንደሆነና አሁን ለምን እንዳነሳን ይረዳሉ። አናቶሊ ኢትዮጵያ ሚዲያ ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ኮሜንት፣ ቲክቶክንም ፎሎው በማድረግ ይሳተፉ። እናመሰግናለን። ኦሮሞ ሰላማዊ ህዝብ ነው። ሰላሙን አስጠብቆ እየኖረው ግን እንዲሁ በዘፈቀደ ኑሮ አይደለም። የራሱ ህግና ስርዓቶች አሉት። ከነሱ ውስጥ የሰፉ ስርዓት አንዱ ነው። በኦሮሞ ባህል ወንጀሎች ደረጃ አላቸው። በዚህም መሰረት የከፋ ወንጀል የሚባለው ሰፉን መስበር ነው። አንድ ሰው ሰፉን ሰበረ የሚባለው በኦሮሞ ባህል ውስጥ የሌለ ዘግናኝ ወንጀል ከፈጸመ ነው። ለምሳሌ እህቱን እናቱን በሌላ አይን ያየ ሰፉ ሰበረ ይባላል። ከሃይማኖቶች መስፋፋት ጋር ተያይዞ አንዳንድ ለውጥ የሚሰሙ ቢሆንም እንዲያውም አንድ ወንድ ማግባት ያለበት 7 ዘር ቆጥሮ ነበር። በሁሉም ኦሮሞ ጎሳ ውስጥ ማንኛውም ወንጀል ጎሳን ይመለከታል። ምክንያቱም ጉማም ካለ የሚከፍለው ጎሳው ስለሆነ ነው። ከጠላት ጋር ሆኖ ጎሳውን እየወጋም ሰፉ ሰበረ ይባላል። በመሆኑም ሌሎች ጥፋቶች እንደየደረጃቸው ወንጀለኛው በጎሳው ውስጥ እያለ ቅጣቱን ተቀብሎ ታርሞ በጎሳው ውስጥ እንዲኖር ይደረጋል። ሰፉን ከሰበረ ግን ሰፉ ይቅርታ የለውም። በኦሮሞ ባህል ከጠላት ጋር ሆኖ ጎሳውን እየወጋ ጎሳው ላይ ወንጀል የወጠነ በቀጥታ ሰፉ ሰበረ ይባላል። በመሆኑም ማንኛውም ሰፉን የሰበረ ሰው የመጀመሪያ እርምጃ ጎሳው በይፋ በኦዳ ስር ቁጭ ብሎ በአደባባይ ሰውየው ከጎሳ አባላቱ ውስጥ መሰረዙ ይታወጃል። በመሆኑም ከሞተ አይቀበርም፣ ማንም ልጅ አይድረውም። ከማንኛውም ማህበራዊ እንቅስቃሴ ይገለላል። ከተገደለ ጎሳው ጉማ አይጠይቅም። ከዚያም ከአካባቢው ርቆ ይሰደዳል። ሲሰደድም የግድ ከኦሮሞ ጎሳ አሰፋፈር በስተግራ በኩል በጣም ርቆ ሄዶ መሆን አለበት። ምክንያቱም ማንኛውም ኦሮሞ ሲሰፍር ከወላጅ አባቱ ቤት ወደ ምስራቅና ወደ ቀኝ ስለሆነ የአባታዎች የሚሰደዱት ወደ ግራ ነው። በዚህ አይነት ባህሪው ብልሹ የሆነ ሰፉን የሰበረ ሰው ማለትም የተረገመ ሰው ከኦሮሞ ወጥቶ ኦሮሞ ባህሉን ጠብቆ ምግባሩን ጠብቆ ሰፉን ጠብቆ በደስታና በበረከት ይኖራል። ከዚያም ከጎሳው ተረግሞ የወጣው ሰውም ሌላ እሱንና ማንነቱን የማያውቁ አካባቢ ሄዶ ያበታ ሆኖ ይኖራል። ያበታ ማለት ጎሳ የሌለው ስረ መሰረቱ ማንነቱ የማይታወቅ ማለት ነው። በመሆኑም በዚህ ሂሳብ ኦሮሞማን ለማጥፋት በአደባባይ ሲዝቱና ሴራ ሲሸርቡ ውለው ከሚያድሩ የኦሮሞ ጠላቶች ከአረብ ሀገራት ሲመጡ አስጠግቶ በመሬቱ ላይ አስፍሯቸው ወደ ጎሳው ቀላቅሎ ለዘመናት አቅፎ ያኖራቸውን ኩሾች ጠላቶቻችን ናቸው ከሚሉ ከዳተኞች ጋራ ኦሮሞማንና ኩሻዊነትን ለመስበር ከሚቃዡ ጠላቶች ጋራ ኦሮሞ ላይ የዘመቱ ሰዎች ሰፉ ስለሰበሩ ያበታ ሆነዋል። በመሆኑም ከኦሮሞ ጎሳ ወጥተዋል።
መጠሪያቸውም ያበታዎች ናቸው። ከኦሮሞና ኦሮሞማ ምንም ድርሻ የላቸውም። ከአሁን በኋላ ደስታችንም ሐዘናችንም አይመለከታቸውም። አናቶሊ ኢትዮጵያ ሚዲያ ዩቱብ ቻናል ሳብስክራይብ፣ ላይክ እና ኮመንት፣ ቲክቶኩንም ፎሎው በማድረግ ይሳተፉ። እናመሰግናለን። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ያበታ ምንድን ነው? ይህችን አጭር ቪዲዮ ሲጨርሱ ያበታ ማለት ምን ማለት እንደሆነና አሁን ለምን እንዳነሳን ይረዳሉ። አናቶሊ ኢትዮጵያ ሚዲያ ዩቱብ ቻናል ሳብስክራይብ፣ ላይክ እና ኮመንት፣ ቲክቶኩንም ፎሎው በማድረግ ይሳተፉ። እናመሰግናለን። ኦሮሞ ሰላማዊ ህዝብ ነው። ሰላሙን አስጠብቆ እየኖረው ግን እንዲሁ በዘፈቀደ ኖሮ አይደለም። የራሱ ህግና ስርዓቶች አሉት። ከነሱ ውስጥ የሰፉ ስርዓት አንዱ ነው። በኦሮሞ ባህል ወንጀሎች ደረጃ አላቸው። በዚህም መሰረት የከፋ ወንጀል የሚባለው ሰፉን መስበር ነው። አንድ ሰው ሰፉን ሰበረ የሚባለው በኦሮሞ ባህል ውስጥ የሌለ ዘግናኝ ወንጀል ከፈጸመ ነው። ለምሳሌ እህቱን እናቱን በሌላ አይን ያየ ሰፉ ሰበረ ይባላል። ከሃይማኖቶች መስፋፋት ጋር ተያይዞ አንዳንድ ለውጥ የሚሰሙ ቢሆንም እንዲያውም አንድ ወንድ ማግባት ያለበት 7 ዘር ቆጥሮ ነበር። በሁሉም ኦሮሞ ጎሳ ውስጥ ማንኛውም ወንጀል ጎሳን ይመለከታል። ምክንያቱም ጉማም ካለ የሚከፍለው ጎሳው ስለሆነ ነው። ከጠላት ጋር ሆኖ ጎሳውን እየወጋም ሰፉ ሰበረ ይባላል። በመሆኑም ሌሎች ጥፋቶች እንደየደረጃቸው ወንጀለኛው በጎሳው ውስጥ እያለ ቅጣቱን ተቀብሎ ታርሞ በጎሳው ውስጥ እንዲኖር ይደረጋል። ሰፉን ከሰበረ ግን ሰፉ ይቅርታ የለውም። በኦሮሞ ባህል ከጠላት ጋር ሆኖ ጎሳውን እየወጋ ጎሳው ላይ ወንጀል የወጠነ በቀጥታ ሰፉ ሰበረ ይባላል። በመሆኑም ማንኛውም ሰፉን የሰበረ ሰው የመጀመሪያ እርምጃ ጎሳው በይፋ በኦዳ ስር ቁጭ ብሎ በአደባባይ ሰውየው ከጎሳ አባላቱ ውስጥ መሰረዙ ይታወጃል። በመሆኑም ከሞተ አይቀበርም፣ ማንም ልጅ አይድረውም። ከማንኛውም ማህበራዊ እንቅስቃሴ ይገለላል። ከተገደለ ጎሳው ጉማ አይጠይቅም። ከዚያም ከአካባቢው ርቆ ይሰደዳል። ሲሰደድም የግድ ከኦሮሞ ጎሳ አሰፋፈር በስተግራ በኩል በጣም ርቆ ሄዶ መሆን አለበት።
ምክንያቱም ማንኛውም ኦሮሞ ሲሰፍር ከወላጅ አባቱ ቤት ወደ ምስራቅና ወደ ቀኝ ስለሆነ የአበታዎች የሚሰደዱት ወደ ግራ ነው። በዚህ አይነት ባህሪው ብልሹ የሆነ ሰፉን የሰበረ ሰው ማለትም የተረገመ ሰው ከኦሮሞ ወጥቶ ኦሮሞ ባህሉን ጠብቆ ምግባሩን ጠብቆ ሰፉን ጠብቆ በደስታና በበረከት ይኖራል። ከዚያም ከጎሳው ተረግሞ የወጣው ሰውም ሌላ እሱንና ማንነቱን የማያውቁ አካባቢ ሄዶ ያበታ ሆኖ ይኖራል። ያበታ ማለት ጎሳ የሌለው ስረ መሰረቱ ማንነቱ የማይታወቅ ማለት ነው። በመሆኑም በዚህ ሂሳብ ኦሮሞማን ለማጥፋት በአደባባይ ሲዝቱና ሴራ ሲሸርቡ ውለው ከሚያድሩ የኦሮሞ ጠላቶች ከአረብ ሀገራት ሲመጡ አስጠግቶ በመሬቱ ላይ አስፍሯቸው ወደ ጎሳው ቀላቅሎ ለዘመናት አቅፎ ያኖራቸውን ኩሾች ጠላቶቻችን ናቸው ከሚሉ ከዳተኞች ጋራ ኦሮሞማንና ኩሻዊነትን ለመስበር ከሚቃዡ ጠላቶች ጋራ ኦሮሞ ላይ የዘመቱ ሰዎች ሰፉ ስለሰበሩ ያበታ ሆነዋል። በመሆኑም ከኦሮሞ ጎሳ ወጥተዋል። መጠሪያቸውም ያበታዎች ናቸው። ከኦሮሞና ኦሮሞማ ምንም ድርሻ የላቸውም። ከአሁን በኋላ ደስታችንም ሐዘናችንም አይመለከታቸውም። አናቶሊ ኢትዮጵያ ሚዲያ ዩቱብ ቻነል ሳብስክራይብ፣ ላይክ እና ኮመንት፣ ቲክቶኩንም ፎሎ በማድረግ ይሳተፉ። እናመሰግናለን። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ